ሚሪንዳው በስቶ መድኃኒቱ ቀጥኖ እንዳልተርፍ ብሎ ሚሪንዳውን የውሃ ብርጭቆ ላይ ቀነሰ። ከዚያ የደቀቀውን መድኃኒት ዱቄት ቀስ ብሎ መሬት ላይ እንዳይፈስ ተጠንቅቆ ከወረቀቱ ወደ ሚሪንዳው ኮዳ ገለበጠውና ከድኖት መታ መታ እያደረገ በጠበጠው። ሚሪንዳው መልኩንና ሽታውን ቀይሯል። ጣዕሙንስ ትናንቱን እንዳቀደው ቤተሰቡ የመኝታውን በር አንኳኩቶ አልከፍት ሲላቸው ወይም ሲንፈራፈርና የሆነ ድምፅ ካወጣ በሩን ሰብሮ ገብቶ ሆስፒታል አድርሰው እንዳያተርፉት ትልቅ ወረቀት ላይ በትልቁ ማታ መጻፊን ኤዲት ሳደርግ በጣም ቆይቼ ቶሎ ስላልተኛ አትቀስቅሱኝ ብሎ ጽፎ በመኝታው በር የውጭ እጀታ ላይ ያደረገው። ለዘላለም እያሸለበ ያለውን ልጃቸው እንቅልፉ እንዳይቀሰቅሱት በሚሪንዳ ያባበለውን መርዝ እንደገና በጥብጦ ያኑን ከፈተና ወደ አፉ አስጠጋው። ዓመቱ ደረሰ፣ ወሩም ደረሰ፣ ቀኑም ደረሰ፣ ሰዓቱም ደረሰ፣ ደቂቃውም ደርሷል፣ ሰከንዷም ልደርስ ነው። አሁን መፍራት ጀመረ፣ ተሸበረ፣ ልቡ ይመታ ጀመር። ቁነ ሲተነፍስ ለዘላለሙ ሊያርፍ ያቆበቆበ ሰው ሳይሆን ከባድ ስፖርት ሲሰራ የዋለ ነው የሚመስለው። አቅማማ፣ መጠጣት ፈራ። ለምን? ዛሬ ቀን መሞት እንዳለበት ራሱን ሊያስታውስ ሞከረ። ያለፉት 3 ዓመታት የመከራ ዓመታት ዛሬ ካልቆረጠ እያንዳንዷ ቀን የሚጠዘጥዝ ህመም ልታመጣበት። አፉ ላይ ይዞት የነበረውን ሚሪንዳ ከስሩ ቀና አደረገው። አፉ ውስጥ ገባ። ያስበውን ያህል አይመር። ሳይውጠው በአፉ ውስጥ እንደያዘው ሰኮንዶች ተቆጠሩ። መሞት አለብኝ ብሎ ዋጠው። የቀረውን ሚሪንዳ አንደቀደቀው። መርዙ ሄዶ ጨጓራው ላይ ሲተኛ በሐሳቡ ታየው። ከደቂቃዎች በኋላ የደም ዝውውሩ ውስጥ ገብቶ ሌሎችን ሁሉ በጣጥሶ ከስራ ውጭ ያደርጋቸዋል። አፉ ውስጥ ገባ። ያስበውን ያህል አይመርም። ሳይውጠው በአፉ ውስጥ እንደያዘው ሰኮንዶች ተቆጠሩ። መሞት አለብኝ ብሎ ዋጠው። የቀረውን ሚሪንዳ አንደቀደቀው። መርዙ ሄዶ ጨጓራው ላይ ሲተኛ በሐሳቡ ታየው። ከደቂቃዎች በኋላ የደም ዝውውሩ ውስጥ ገብቶ ሌሎችን ሁሉ በጣጥሶ ከስራ ውጭ ያደርጋቸዋል። 1 2 3 ደቂቃ እያለ ሲሄድ ከባድ ተሰምቶት የማያውቅ አይነት ራስ ምታትና ለመግለጽ የሚከብድ የሆድ ጭንቀት ያጣድፉት ጀመር። ቶሎ እንደሚተው ቶሎ ራሱን ስቶ እንደሚሞት ተስፋ አደረገ። መርዙን የበጠበጠበትን ኮዳና መድኃኒቶቹን ያደቀቀበትን ወረቀትና ስስ ፌስታል አልጋው ስር ደበቀ።